በጣም እናመሰግናለን። አሁን እንግዲህ እናቶቻችን ከዚህ ላይ ዳቦ አምጠውልናል። አንዲት እህታችን ደግሞ በዚህ ሀገር አባባል አንድ ጋን ጠጅ ማለት ነው። አንድ ጋን ነው መሰል የሚባለው በዚህ አባባል እና ወይዘሮ ማናስብ ጌጡ ናት። እንደማመጣት እዚህ አንድ ነገር ልነግራችሁ ፈልጋለሁ። የሚገርማችሁ ነገር እኔ እስካሁን ድረስ ይሄ መጽሐፌ 5ኛ መጽሐፌ ነው። ነገር ግን ይሄ ሁሉ መጽሐፍ ስጽፍ አንድ ያላሰብኩት ትልቅ ነገር ነበር። እኔም ምንም ነገር ማላውቀው ነገር ግን እህታችን ማናስብ ጌጡ እኔ ምንም ነገር ያላሰብኩትን አንስታ አንተ የእናትህን ፎቶግራፍ ለምንድን ነው ከመጽሐፍ ላይ ማታስቀምጥ ትለኛለች። አራ እኔ እኮ እዚህ ያሉትን ብቻ ነው እንጂ መቼ አስቤ ስላት ቀስ ብዬ ሳስበው ግን ምንም አማራጭ የሌለው ትክክለኛ ነሽ እኔ አላወቅሁም እና በጣም በሐሳብ በልጠሽኛል አመሰግናለሁ ብዬ አሁን ከመጽሐፉ የተቀመጡትን ታላላቅ ሰዎች በህይወት የሌሉ ቤተሰቦቻችንን ፎቶግራፍ ያላቸው ከመጽሐፉ ላይ አስቀምጫቸዋለሁ በሷ ሐሳብ ማለት ነው። አሁን ደግሞ አንድ ጋን ነው የምትሉት በዚህ ሀገር አጣራር ጠጅ ዛመጣለችና አንድ ዜ ሞራል ስሉልን እናመሰግናለን። ማናስብ አንዴ ነኝ ዳቦም ያመጣችው በሙሉ ነው። አንድ ዜ ወደዚህ ባለ ዳቦዎች ዳቦ ያመጣችው ነው እና በጣም የሚገርማችሁ ነገር አንዳንዴ የኛ ፊደል መቁጠር ባዶ ሆኖ እናገኘዋለን። ምክንያቱም ማናስበውን እንደነዚህ አይነት ከቤተሰቦቻችን መሃል ያሉ ምንም እንኳን በዘመናዊ ትምህርት ያልተማሩ ነገር ግን ሐሳባቸው ብሩህ የሆነ ሰዎች አሉ። እኔ አሁን በህሊናዬ ማስቤው አላውቅም ፎቶግራፍ የሞቱ ቤተሰቦቻችንን ፎቶግራፍ የማስቀመጥ እሷ ስትለኝ ግን አዛ በኋላ ማን ነው የሞተ ቤተሰብ ያለ ብዬ የፈለኩትን ፎቶግራፍ የሌላቸው ምንም ማድረግ አይቻልም። ፎቶግራፍ ያሉትን ግን በተቻለ መንገድ አስቀምጫለሁ። በህይወት ያሉም አብረው ያሉ ከዚህም ትልልቅ የሆኑትን ሰዎች ማስቀመጥ ያለውና በዚህ አጋጣሚ እንግዲህ ያው በድጋሜ ሞራል ሰጡልኛላችሁ። ከዚህ በተጨማሪ ዳቦ ያመጡልን ወደ ወላጆቻችን እነሱንም በድጋሜ ሞራል እንድሰጡልኝ በትህትና ጠይቃለሁ። በጭብጫቦ ሞራል ሰጡልኝ። በቃ እንግዲህ የዳቦው ደግሞ ይቆረሳል፣ ጠጁም ይባረካል። እንግዲህ ማዕከላችን የሃይማኖት አባት ስላሉ እሳቸው ይባርኩና ጸሎት ያደርጉና ታላላቅ አባቶች ዳቦውን ይቆርሱልናል ማለት ነው እና በትህትና እንድታዳምጡ በትህትና ጠይቃለሁ። Adonai Elohim melech haolam hamotzi bechem min haaretz. Amen. በቃ ተቀመጡ ሽማግሌዎች፣ እናንተም ተቀመጡ። ያመጣችሁ በየቦታው እንግዲህ ዳቦ ይቆረስና በስነ ስርዓት ያዙ ቅመሱትና ዳቦውን በየሹልሃኑ ማሳለፍ ይቻላል። ያርቁ እሺ፣ መርቁ እንግዲህ መርቁና
ምርቃና ይደረጋው ሌላ የሚመርቅ ትልቅ ሰው ካለ ወደዚህ ብትመጡልን። እንደምን ዋላችሁልኝ ውድ የተከበራችሁና የተወዳችሁ ውድ አባቶች፣ እናቶች፣ ወንድሞች፣ እህቶች የዚህ ሁለት ምሽባሃ እንግዲህ አቶ አምላኬ ዘለቀ ረጅም ወራት ረጅም ሰፊ ዘመናት በእውነት ያው ከአሁን ጀምሬ እስካሁን ሰማገኘው ድረስ በሁለት ጋሽ ማይቻለሁ። የተከበረ ወንድማችን ለሰፊ ዘመን በብዙ አቅጣጫዎች በጎ ደረጃውን ያስተላልፋል። መሆን ያለበት ውድ ወንድሞቼ፣ አባቶችም፣ እናቶችም ወንድሞችም ታሪክ እንደዚህ ነው። ታሪክ እየሰራን ካለፍነ ለትውልዱም ትውልድ እየተካለ እንዳለ ማለት ነው። ይሄ ሜናሉ አባቶቻችን በየጣፈ ይታወሳል፣ በቃል ያለ ይረሳል የሚባለው ትልቅ ነገር ይሄ ነገር ትልቅ ታሪክ ነው። ግን እንዳስናየው ወንድሜ ጥጋቡ ቅድም ጠቅሶታል። የዛሬ ስንት ዓመት የነበሩ አባቶቻችን አጎቶቻችን አልፈዋል። አሁንም ደግሞ እንደዚህ ነው እያለፈ ሄደው በመጣፍ ላይ ግን ቁጭ ብለዋል። እና ይሄን ደግሞ ውድ ወንድሞች አላበዛባችሁም፣ አባቶቼ እናቶቼ፣ ይሄን ዝምድና እያከልነ ለትውልድ ትውልድ ማውረስ ይገባናል። እና መልካም የተባረከ የተቀደሰ ምሽት አመስተናል። ደግሞ በየቤታችሁ ሰላም ይቆያችሁ፣ ቸር ይቆያችሁ። አሜን። አባቶች እንዲሁ እህቶች፣ ወንድሞች፣ እናቶችም እንዲሁ እንዲህ አድርገው የሁለት እህትማማች እንዴት እንዲህ አድርገው መስርተው እኛ ይኸው እናታችን ባለፋንም ትወለድ ይህን ሁላ ወገን አናውቀው ነበር። ግን እንዲህ አድርገው ይህን መስርተው እንዲህ አድርገው ላገናኙን እነሱንም እግዚአብሔር ያቆይልን። እግዚአብሔር እንደዚሁ ደግሞ ሁሉ ጊዜ እንዲህ አድርገው ለማገናኘት ያብቃልን። እግዚአብሔር እህቶቻችንን እንዲሁ እናቶቻችንን እንዲሁ አክስቶቻችንን ነፍሳቸውን ይማረው። እግዚአብሔር ደግሞ እንዲሁ ዘመዱ ማናውቀውን አወቅነ እንግዲህ ደግሞ ለመጠየቅ ያብቃን። እግዚአብሔር ሰላም ያዋለ ደግሞ የሰላም ምሸት ያርግልን። እግዚአብሔር ያቆይልን። እንዲሁ በያለንበት ደግሞ በሰላም ያድርስልን። እግዚአብሔር እንዲሁ ተባብራችሁ ይህን አስባችሁ እንዲያርጋችሁ ማገናኘት እግዚአብሔር ለእናንተ ማከላከሉ እውቀቱን ይስጥልን። እግዚአብሔር በክብር ያድላችሁ። እግዚአብሔር ያሰንብልን። እግዚአብሔር ይስጥልን። እግዚአብሔር ያሰንብትልን። እግዚአብሔር ደግሞ ይህን ዓለም ብሎ አይቆጥር። እግዚአብሔር ደግሞ እናንተ አምላኬም ደግሞ እግዚአብሔር አምላኬ ብለዋልና በዘለቀ በእውነት በእንደነቱ ቀድሞቱ ማረም በእውነቱ እንትን አውቀዋለሁ። ከእናቱ አባቱ እና ባዘለቀ ሰዎች ናቸው። ራስ አማቶች እነሱ ናቸው ብነግራቸው በኋላ እና አምላኬ ያቆየ ከፍ ያድርግህ። ልጆችህ እንዳንተ ሁነው ደግሞ እንዳንተ እንደዚህ ሊሆኑ ያውቃቸው ያቆይልን። ዘመዱን ያቆየው እግዚአብሔር በሰላም የመጣውን ዘመድ ደግሞ በሰላም ቤቱ ይቆየው። እግዚአብሔር ሽንሽናሽ ያርጋችሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ያሰንብታችሁ። መጀመሪያ ያስጨረሰን ወንድማችን ያርክልን፣ እግዚአብሔር ይስጥልን። ተባረኩ። የሁለት አዛላ ትወርቄና ጋዥ ወርቄ የሁለት አዛላ የተወረዱ ደስ ማለት መተያየቱ እና እግዚአብሔር ያቆይልን። የጀመረውንም ደግሞ እግዚአብሔር ከፍ ያድርግልን። ልጆች ቆይለት እግዚአብሔር የሞቱትን ነፍሳ ይማርልን፣ ያለን ያሰንብትልን። በእውነቱ ተናግሯን ባለፋም ባሸፋም በሁሉም ያለው አንድ ላይ ተገናኝቶ ብቻ ሀገር ሰብስበው ብቻ ሀገር ተገናኝቶ እንዲሁም በጣም ያስደስታልና በየቤታችሁ ጎረገር ቆያችሁ። እዚያ ተባረኩ። ብርኩኑ የቀረ ሰላችሁ የቀረው ደግሞ እንደዚህ ወልድ ሰጡ ደግሞ ለመደረብ ያውቃል። እዚያ ይስጥልን፣ በክብር ያደርልን። አሜን። ጃር ይስጥልን፣ ጃር ያሰንብትልን። አምላኬ ከፍ ያለ ልጅ ሁለት በት ያቆይህ፣ ተባድሞ ያቆይህ፣ ያሰንብትልን። ዛሬ ጀምሮ አይደለም ቀድሞ ጀምረህ ነው እንዲታጠራቅመና ደግሞ
እዚህ ደግሞ ጤናውን ይስጥ ያሰኑት እና ደግሞ ይህን አጠራቀምን ዘመን ደግሞ እግዚአብሔር ያቆየው ያሰኑትልን የሸር መንደር ያድርግልን ያሰኑትልን የተመረቀው በላያቸው ደን ያሰኑትልን የተላለፉት የሞቱት ደግሞ ነፍሳቸውን ይማርልን ያቆይልን ያቆይልን ያሰኑትልን እግዚአብሔር ያቆይልና አምላኬ እውነት አምላኬ ነህና እግዚአብሔር ደግሞ የተወለደው ሁላ እግዚአብሔር ያሳድግል ሁሉ ነገር ያብቃል። ጌታ ደግሞ የምሽባህ ደግሞ እግዚአብሔር ያቆይልን። ትልቆች የሞቱትን ደግሞ ነፍስ ይማርልን። እግዚአብሔር ያቆያቸው። እግዚአብሔር ደግሞ እንደዚህ ሁነን ደግሞ በደስታው ተገናኝተን ደግሞ እድሜያችን ምንኖር ምንበላ ምንጠጣ አድርገን እግዚአብሔር ያቆያችሁ። ከፍ ያርጋችሁ የሚያበጃችሁ ሰዎች እግዚአብሔር ያቆያችሁ። አገናኛችሁና ማንንም እናቴን ዘር አላውቅ መጨረሻ እሷ ቀድሞ ነው ባለፈ የመጣ አደገች። እኛም አናውቅ ነበረ። ይኸው ከዚህ ሀገር ተዋወቅን። እግዚአብሔር ደግሞ እንግዲህ ደግሞ አክሎ ደግሞ ለመተዋወቅ ያብቃን። እግዚአብሔር ያቆይልን። የከርሞ ሰው ይበላችሁ። የቀሩትን ወገናችን ደግሞ ለዚህ ሀገር ያብቃልን። እግዚአብሔር ይስጥልን። እግዚአብሔር ያሰንብትልን። እግዚአብሔር ከፍ ያርጋችሁ። ይህ ምሽባሃማ እስከ ሌሊት እኩል አብሮ የሚበላ አብሮ የሚጠጣ ሲጫወት ሲደልቅ የሚያድር ሲሸኛ የሚኖር ምሽባሃ ነው የነበረ። እግዚአብሔር ያቆይልን። ሀገራችን ቀድሞ አባታችን ሲል ሀገራችን ሊበን መድኃኔዓለም ነው ይል ነበረ። ሊበን መድኃኔዓለም ነበር ሀገራችን የተወለዱ አባቶቻችን። በሆነ ነገር ተሰዶ ወደ አለፋም ወደ ዴንሳም ወደ አዴትም ሄዱ አባቶቻችን እና እንደዚህ ሆኖ በየስፍራው ሆነው እንጂ አባቶቻችን የነበሩ ሊበን መድኃኔዓለም ነው ይላሉ። ቅድም ሰርቪስ መሰረታቸው እህቶቻቸው ባልሆነ ነገር እንደምለው እንደዚያ ብለው እያለ አባቶቻችን ይሉን ነበረ። በስተ ሌሊት እኩል አብሮ የሚበላ አብሮ የሚጠጣ ሴቱ ተሴት ወንዱ ተወንድ ነበረ ሲጫወት የሚያድር የነበረ። እግዚአብሔር ደግሞ የድሮውን ፍቅር ይመልስልን። ሰርጉ በዓለም በደስታ ለመገናኘት ያብቃን። ይህን ዓለም ብሎ አይቆጥርብን። ይህን ዓለም ሀገር የእኛ ይበልልን። የወጡትን ልጆቻችን ወንድሞቻችን እዚህ አጥር ሁነው ነው እዚህ የምንዘንጥና እግዚአብሔር ሀገር ሰላም ሁና ለቤታቸው ለሚስታቸው ለልጆቻቸው ያብቃልን። ዛሬን ዓለም ብሎ አይቆጥርብን። ዘመድ ያሰንብትልን። በጣም በፍቅር ይጥመደን። ነገም በነገ ወዲያ ደግሞ እንደዚህ እየተጠያየቅን ለመጫወት ለመደለቅ ያብቃን። እግዚአብሔር ይስጥልን። አምላክ የዘለቀ እስታባቱ አባ ዘለቀ ወትሮም ስንዘንጥ ነበረ የምንኖርና እግዚአብሔር አሁንም ትልቅ ሰው ነህና ትልቅ ሰው ይውጣበት። በዚህ ቤት ትልቅ ሰው ይውጣበት። የትልቅ ሰው ቤት ነውና ትልቅ ሰው ይውጣበት። እንደዚህ እውቀት ለአንዱ ንብረት ለሁሉ ይስጥልን። ተባረኩ፣ ብርኩኑ፣ ተመስገን። ዘመዶች የዘመድ አውራያን አንድ ላይ የዘመድ አውራ ያድርግልን። ዘመዳችን ለዘመዶቻችን ፍቅሩን ይስጠን። ይደጉልን፣ ያሰንብትልን። ሰብስበህ ድሮ ተወልደህ አንተ ሰብስበህ ለሰበሰበህ ጤናውን ይስጥህ። ልጆችን ያሳድግልን። እግዚአብሔር ናባ አጋዥ ወርቅ የእነሱ ፍቅር ይስጠን።
በምርቲያ ያስጥልኝ ያሰንትልኝ ውልህ ግባ ወንድማለ የዘመድ አውራ ያርግ እንዲህ አድርገህ ያገናኝ። እኔ አክስቴን ቀብሬ የተላኩ ነው 3 ዓመት በመናቃቃ ከቤት ለቤት እሺ መምጣ እንዲ አገናኘኝ ደስ አለ እባክህን ብቄ ትናንትና ላይታችን ወርታሉ ተራታ መጥታልና ብዙ ይደረሰ ቀደም አንገት ፈታው ከዘመዴ ጋር ዘውድ ዓለም ጋር ስትማሩም ዚሃሬና ልጅ ናችሁ። አሁንም አውሎ ያግባል የተመረቀውን ሃይማኖት ጋር ያስነሽ ልጆችን ያሳድግልህ። ቶን ወርቄና ጋዥ ወርቄና ነው አላጋዥ ሲነግሩኝ እሰማለሁ። ትንሽና ትልቅ ናቸው ትማማት አባ ጋዥ የሞተ ጊዜ በዚህ አውርዳ በዚህ አገጯን ያወረደችው ተቀድሞ ቤት ሚነጭ እና የተዋዳጅ ቤት ነው። ይህን ፍቅራችን አይቀንስብን። የሞተችው እህታችንንም ነፍሷን ይማረው። ሳላት ሞታ በ12 ዓመት ያየኋትን ስለለት ሆና ዛሬም ሳነሳው እንደ ይመጣል እግረ ደረቅ ያርጋችሁ። የሞቷ ጋዥና ጣመቻ ጋዥ እናት ያባታ ጥረት ናቸው። ነው አላጋዥ ስንቶችን ጠርቼ እና ለማጋዥ እነ ከተማ ጋዥ ስንቷ ዛላ አልቆኛ ጥቃቅኖች ደግሞ ይሁን እንገናኛለንና እንዲህ ተገናኝቶ መጣላት ያድንልኝ፣ በሰላም ያኖርልኝ፣ በገዳልፋችሁ ይኖርልኝ። ዛሬ መጣን ደግሞ ዘመዴ ጋር ደግሞ አብሮ ያስከሽልኝ፣ ናችሁ ግቡልኝ። ዛሬ መሙ የቀለለ ነው ሱን ያሸቅጭ ነው የመጣው ተገድፍ የመጥቼ ተደሰቱ ይልልኝ ያልኩት አሁን ሙላችሁ ግቡ በሰላም ያገናኝ፣ ሰላም ይደሩልኝ። በደስታው ለና የደስታ ሌት ያርግልኝ። ሰላም ያደርጉልኝ አለምጀ ወደ ገባውን አሜን። በሉ ቁጭ በሉ ወደ ቦታችሁ። እናመሰግናለን፣ በጣም እናመሰግናለን። ከዚህ በመቀጠል አንዲት እህቴ ሀሳብ ማቀርበዋለች ብላለችና ወደዚሁ ትመጪ። አሁን ነግረሽኝ የነበረ እህቴ ቁጭ በሉ ለዳቁን እንደማመጥ እንግዲህ ወይዘሮ ዳኛነሽ ጓዴ እዚህ በፊት በቤተሰቡ በክቡጻ ውስጥ ሃይማኖታዊ ትምህርት ተሰጥ ነው የነበረ። ስለዚህ አሁን ለሰፊ ወገኔ ከተገናኘን ላይቀር ምናገረው ነገር አለኝ ብላለችና በጥሞና እንድናዳምጣት በትህትና ጠይቃለሁ። አመሰግናለሁ። ውድ ቤተሰቦቼ እንደምን አመሻችሁ፣ እንኳንም በደህና መጣችሁ። የትሁንና ያጋጀ ወርቄ ቤተሰቦች በሙሉ ለዚህ ሰዓትና ደቂቃ ላበቃን ለእግዚአብሔር ስሙ የተመሰገነ ይሁን። እንዲሁ ይሄንን ቀን በማግኘታችን በታታሪ ወንድማችን በአምላክ የዘለቀ ይሄንን ክብር ለማግኘት ያበቃን አምላክ ስሙ የተመሰገነ ይሁን። ለእርሱም ትልቅ ምስጋና ይገባዋል። ምክንያቱም አንድ ታታሪ ከሌለ ሌላው ሁሉ የሚከተለው አያገኝም ማለት ነው እና ይህ ወንድማችን መሪያችን ነው ማለት ይቻላል። አሁንም በድጋሜ ምስጋና ይገባዋል። አንድ ጊዜ ሞቅ ያለ ጭብጨባ ፈልጋለሁ ለሱ። እንግዲህ ብዙ ማለት ይቻላል ስለ ቤተሰቦቻችን፣ ስለ ራሳችንና ስለ አምላክ የዘለቀ ብዙ ነገር ማለት የሚቻል ቢሆንም እንዲሁ በማሳጠር በትንሽ በሁለት መስመር ብቻ ግን ለማለት የምፈልገው ነገር ለእኔም ለቤተሰቦችም እንዲሁም ለታታሪ ወንድማችን በአንድ ላይ ማለት ነው። ትንሽ በጽሁፍ ያልቀረብኳትን ለእናንተም ላሳትፋችሁ እፈልጋለሁ። እናትም አባትም ቅድመ አያቶቻችን ከዓለም ለተለዩን ነፍሳቸውን ይማር ከገነት ይግቡልን። ተለያይተን ኖርን ሳንተዋወቅ ይኸው ተገናኘን እንተያየቅ። ጊዜ የማይሽረው ቃል ገብቶ አምላካችን ይኸው ሰበሰበን አንድ ሆነ አገራችን። ስምን የሚያወጣው መልአክ ነው ይላሉ
አምላኬ አምላኬ ያሉህ ስታግዝ ለሁሉ ትውልድ አገርህን ፈትሸህ መርምረህ ዘርህን አጣርተህ በጽሁፍ አስፍረህ አምላኬ ዘለቀ ማንም አይደርስብህ። ኢትዮጵያ ያላችሁ ቤተሰቦቻችን እግዚአብሔር ያምጣችሁ። ሰምቶ ጸሎታችን። አመሰግናለሁ። እጅግ አድርገን እናመሰግናለን እህታችን። እንግዲህ ከሴት እህቶቻችንም በተመሳሳይ ሀሳብ መስጠት በጣም አስፈላጊ ነው። ሌላ ተጨማሪ መስጠት የሚፈልግ ሰው ካለ ያው እየበላን ሀሳብ መስጠት ይቻላል። በሩ ክፍት ነው ለማለት ነው። ስለ ቤተሰቡ አንዳንድ ነገር መናገር የሚፈልግ ካለ በሩ ክፍት ነው፣ መናገር ይቻላል። ያው ምግቡን እየበላን ማለት ነው። በድጋሚ እንደምቆያችሁ እንግዲህ ከዚህ ምናልባት ካለ ሰው ፊት ታሪክ መናገር በጣም ጥሩ ነው። ክብር አባታችን አቶ ታከለ ላቀ በእውነት ዛሬ አብለህ አለመኖር ነው እንጂ እና አባ ታከለ ጋራ ማለት ነው በእውነት እንደ ዛሬው በስጋ ዝምድና ሳንተዋወቅ በጉርብትና በጎንደር በነበርንበት ጊዜ ለየት ያለ ፍቅር እንደሚመስለኝ አሁን የስጋ ትውልድ ዝምድና አምላክ መሰለኝ እንዲያርጓ ተሳስሮ ነበረ እና ክብር አባታችን አቶ ታከለ ላቀ ማለት ነው ከዚህ ያሉም አሉ፣ አሁን የሌሉም አሉ። እንዳጋጣሚ ጎንደር በነበርንበት ጊዜ እንዳቅማችን አመት በዓል ማለት ነው ከብት ገዝተን አንዱ ገዥን ክብር አባታችን አቶ ታከለ ላቀ ነበረ እኔም እና ከዛ በመቀጠል ማለት ነው እና አባታከለ እኔንና እንግዲህ በከፋለ ላቀ ምታውቁት በከፋለ ላቀ ባበለ ላቀ ምታውቁት ባበለ ላቀ ማለት ነው ሁለታችን በሬ ጠብቁ ብለው ወፍጮ ቤት ነበረ። ያው ገዳር ነው። ከዛ ስንጠብቅ በጥማት ካለ ማጥሮ ይጠጣል እንደሚባለው በእኛ አብረን በመብላታችን በመታሳሰራችን በፍቅራችን የቀና እኛን በገንዘባችን የገዛን በሬ ማለት ነው። ከዚህ የተሰረቀ በሬ አለ፣ ሰርቀው ያሰሩታል። አሁን ቤት ሲያርዱት ይዟቷላችሁና ወደ ጥየቅ ዟላችሁ በማለት ጠቁሞ ይልክብናል። ፖሊስ ቤት ላይ ደረቅ ተመጣና ክፈቱ አለ። አንከፍተን ስንከራከር መጨረሻ ላይ ለህይወታችንም አስጠቂ ስለሆነ ከፈትን። ገቡ። ስንገባ ፍራሽ አለ። አጋጣሚ ወንድሜ ከዘራ የመኩሪያውን ባህር ከዘራጀ ነበረ ኩታለብሻለሁ አንተ ሌባ ደፍታ ሰማሽ ጥላሃል ከዘራ ዛሃል ኩታለብሳሃል አለ። የጌታ ፖሊስ ሌባ በሆነ እንገር ላይ በሪያ ስር ይጠብቃለሁ አልጠብቅም አልኩ። ከዛ ሌጥሬ ሰረቅተዋለኝ አልሰረቅም አልኩ። አሁን ከዛ ስል ገዝቼው ነው የገዛበት ወረቀት አለ አለ አለኝ አምጠው አለ። አሁን የለኝም። አሁን ካላመጣኸው ወደ ፖሊስ ጣቢያ ተዳላችኋል እንሄዳለን አለው። ያን ወረቀት በቃ አድርጌ ለወንጀል በማሰጠው ቅድም የለኝም አላልካለኝ እንዴ እኔ አንተ ሌባ ትሁን ፖሊስ ትሁን የህግ ሰው ትሁን የታውቃለሁ እንዴት ሰጣለሁ ምናምን ስለው በጣም ተናደደ። ከዛ እንግዲህ ስለ አባ ታከለ ታሪክ ልናገር ስለፈለኩኝ ነው። አባ ታከለ በሌት እኛን ጉብኝት ይመጣል። ሲመጣ እኛ የለንም። ከዛ በጨለማ እየጣሰ ወደ ቀበሌ ይሄዳልኝ። ቀበሌ ሄዶ ሲጠይቅ ከዚህ አልመጡም፣ ምናልባት ፖሊስ ጣቢያ ሄደ ጠይቅ ይሉታል። ፖሊስ ጣቢያ ሄዶ ሲጠይቅ መጣ። አዎ በሬው መጥቷል፣ ሰዎች መጥተዋል፣ ሻጫቸውን አቀርቡ ይሉታል። አይ እኔ ምንም ይሁን ምንም እነዚህ የወከልናቸው ልጆች አይናቸውን ሳላይ መሄድ አልችልም ብሎ ከፖሊሱ ፊት ለፊት ይኸው አባ ታከለ እዚህ አለ አለቅም ሲል ከዛ ፖሊሱ ልጆች ሰላም ናቸው ሂድ ሰውየውን አምጣ ሲሉት እኔም እንዳጋጣሚ በመስኮቱ ያው እንግዲህ እስር ቤት እንደምታውቁት ስር ነው። አባ ታከለ እኛ ሰላም መጠናል የወድና ሰውየውን አምጣሉት። ከዛ እንግዲህ ጎንደርና አብዛኛው ሰው ቋል ወዲያ ፈንጠር የሚባል ስንት ሀገር ቢሄዱ ደግሞ ሰውየውን ሲያጡት ስንት ሀገር በእግሩ ተጉዞ ከዛም በኋላ እህል ውሃ ቀመሱ ሲሏቸው እንዴ ልጆቻችን ታስረው በፖሊስ ታስረው እየተሰቃዩ ነው፣ እኔ እህል ውሃ መቀምስ ምንም እነዚህ ልጆችን ወንድሞችን ሳላስፈታ እህል አልቀምስም በማለት አባ ታከለ ከዛም በኋላ መጥቶ እንደገና ያን ወረቀት ዞር ያን ሰውዬ ምንድነው ያሉት በሬውን የኔ ባይ መጥቶ ዞብና አሉት። ያ ሰውዬ ደግሞ የላሙ ነው የተበረቱ ተወልዶ ያደገ ነው። መጥቶ
ከዛም በኋላ አባት አከለም እኛን ሊያስፈታ ያን የበሬ ኃላፊ ሲል እንዴ የበሬው ኃላፊ ቢመጣ ደግሞ ሰዎችን የሚያቀርብ ነገ ቤት ያለው ካርታ ያለው ዋስ ያስፈልጋል አሉት። የአባት አከለ እንግዲህ ከዛ እንደገና አሁንም ደግሞ በመሯሯጥ ደግሞ ሌላ ሰው አምጥቶ ደግሞ እኛን ልክ ሌት ላይ ከንጋቱ 10 ሰዓት ምናምን ያሰሩ እስከ እንዲያ ሲሉ በኢትዮጵያ ሰዓት አቆጣጠር እስከ 6 ሰዓት ምናምን አቆዩና ከዛ ተፈታነ። አሁን መጨረሻ ላይ ማታ ሽመሌን ምናምን አስመዝግቤ ገብቼ ነበር። ስጠኝ ስለው አንተ የሌባ ደፋር ደግሞ ሽመል ትጠይቃለህ አለኝ። የኔ ጌታ እኔ ሌባ አይደለሁም ዝም ብለህ ስጠኝ አልኩት። ደግሞ ታፋጣለህ አለኝ። ግን አፋጣለሁ ገንዘቤን አልኩት እና አባት አከለ በእውነት በጣም ክብር የሚገባው ጀግና፣ ፖሊስ የማይፈራ ዳኛ የማይፈራ ፊት ለፊት ተጋፍጦ እኛን እነሱ አሳባቸው የነበረ እኛንን አሳስረው ሌላ ነገር ለማድረግ ነበር። ግን ጀግናው አባታችን ወዲያውን 12 ሰዓት ባልሞላ እንዲያርጉ አስፈታነ እና አባት አከለ እግር መንገዴን አንተን ላመሰግን የስጋ ትውልድ አምላክ ነው እንዲያርጉ ያተሳሰውን የኖረ ለማለት ነው እና በእውነት ክብር ዘመዶቻችን ከዚህ በመቀጠል ደግሞ ምናልባት ቅድም ምስጋናው ለአንተ ይሆን እና ቅድም ደግሞ ምናልባት አንዳንድ እናቶች፣ አባቶች፣ እህቶች፣ ወንድሞች ግልጽ ያልሆነላችሁ ካለ ምናልባት መጽሐፉ ማለት ነው ይሄ መጽሐፍ ነገ ፈልገን የማናገኘው ለልጅ ልጅ ምናስተላልፍ ምናልባት ቅድም እዛ ብቻ 200 ብር አስመዝግባችሁ የገባችሁ መጽሐፍ ያልገዛችሁ ካላችሁ መጽሐፍ ገዝታችሁ መውሰድ ያስፈልጋል። በእውነት ይህ መጽሐፍ ታሪክ ገብታችሁ ስታዩት እያንዳንዱ የሞቱት ነፍሳቸው ይማርና ፎቶአቸው ያለበት ያሉት አዛውንቶች ደግሞ ፎቶአቸው ያለበት ምናልባት ቅድም እንደገለጽኩት በዛሬ ስንት ጊዜ ፈልገን ማናገኘው ነገር ነው እና እንግዲህ ጭንቀት ባርኮልናል። በየአካባቢው በየመጣንበት ሰላም ያደርሰን እያልኩኝ ለሀገራችን ሰላም ለሀያል ወታደሮቻችን ድል እያለ ደግሞ ለተጠለፉት ወገኖቻችን በጠላት እጅ ተይዘው ለሚሰቃዩ ለሀገራቸው በሰላም ይመልስልን። እንዲሁ ደግሞ አንዲት ወጣት ልጅ ደግሞ የ9 ዓመት ልጅ ሃይማኖት ካሳው የምትባል ልጅ ደግሞ የተጠለፈች ያለች እሷን ደግሞ ሁላችንም በየህሊናችን በየምንሄድበት በየጦለት ቤቱ እግዚአብሔር ለወላጆቿ በሰላም ይመልሳት እያለ ምናስባት ይሁን። ለወላጆች በሰላም ይመልስልን። በያላችሁበት የቤታችሁ ሰላም ያደርሳችሁ። አባቶቻችን እናቶቻችን የመረቃችሁት ደግሞ ከሰማይ ደጅ ድረስልን ከዳመና በታች አያውልብን እያለ መልካም ሌሊት እናመሰግናለን። ነው መቼም የሰው ላይ አድርመ ስለዚህ አሁን ፕሮግራማችን የአዛናውን የመብራቱን አብርተናል። ሽማግሎችን በዚህ አጋጣሚ መብራት እንዳሉ እንዲመርቁ አድርገናል። ከዚህ በተጨማሪ እንግዲህ ምናልባት ሀሳብ መስጠት አለብኝ የሚል ሰው ካለ 1 እና 2 ሰው እንስጥ። ከዛ በጋራ የጋራ ደስታችን ገልጸን እንግዲህ በሰላም መሸኛኘት ነው የሚኖርብን። ሀሳብ የሚሰጥ ሰው ካለ አመሰግናለሁ። እኔ 2 ነገሮችን ለማለት ፈልጌ ነው። ሀሳብ ያው በስፋት አባቶች አስቻለች ፈራው እባላለሁ እና 2 ሀሳቦችን መስጠት ስለፈለኩ ነው። ይሄ ምሽፓ በጣም የተቀደሰና የተከበረ ምሽፓ ነው። ይህም ሲሆን ደግሞ እዚህ በፊት የዛሬ 5 ዓመት 6 ዓመት አካባቢ መተኛ ባልሳሳት በርካታ ሰፊ ነገሮችን አግኝተንበት በምሽፓው ላይ ታዋቂ ምሽፓ ተብሎ የሚሄድበትና ምሽፓው ምሽፓ የሚያሰኘው በእርግጥ ሰዎች ናቸው። በመጀመሪያ ላይ ሳላደንቀው የማላል በማሩ ሰሜ ይህንን ጠንስሶ ለዚህ ደረጃ ያበቃው ማሩ ሰሜ በመሆኑ የልጅ ሽማግሌ እስካሁን ድረስ በዚህ ደረጃ ላይ ያካሄደው መጀመሪያ ላይ እሱ ቢሆንም ከዚያ ያው አቶ አምላኬ ዘለቀ በጣም በከፍተኛ ደረጃ ላይ እዚህ በፊትም በካሴት እያንዳንዳችን ተቀርጾ ይውላ ምሽፓ በየቤታችን ስናየው ሌላ ትውስታ ይመስላል።
አዲስ ነገር ነው የሚመስለው። የኛን የዚህ ምሽፋ ያንን ካሴት ባየ ሁላ ሁሉ በጣም ይገረማል። አሁንም ድጋሜ ደግሞ እንዲህ አይነት ነገር ደግሞ ዘመዱን ትውልዱን እንዲያርጎ በመጽሐፍ ጽፎ ሐውልት ያስቀመጠ አምላክ የዘለቀ በጣም ለዘመዱ አይን የሆነ መመስገን የሚገባው መከበር የሚገባው ድሮ እኔ የማውቀው አምላክ የዘለቀ በአቸፈር ወረዳ ፍርድ ቤት ዳኛ ሆኖ አቸፈር የሀገራችን ዳኛ መጣልን ተብሎ አቸፈር እያጨበጨበ በጣም የተቀበለው ወንድማችን ህዝብን ወገን ሲረዳ የነበረ ሳይታሰብ ግን እሱ በፈቀደው ሰዓት የያዘውን ፋይል ሳይዘጋ ወደ እስራኤል ሀገር መጥቶ ገባ። ይሄ ሲሆን በጣም ቅንነት ነው። ይሁን ላይ የሚያደርግ ሐውልት ነው። አምላኬ ለያዘው ላመነበት ወደፊት እጅ ወደ ኋላ የማይል የያዘውን ፕሮግራም የያዘውን እቅድ ማሳካት የሚችል ወንድምና ጓድ ነው። ይሄንን በጣም ምሽፋ ዘውዳችን ነው፣ ወርቃችን ነው፣ ብርቃችን ነው። ይህንን ሐውልት የሚሰራ ነገም ከነገም በኋላም ይህንን እያየ ዛሬ አሁን የቀረ ህዝብ የቀረ ምሽፋ እኔ ይህ ብቻ ነው ብያለሁ። በእርግጥ ብዙ አለ። ነገ ይህን እያየ ሁሉም ደግሞ በቀጣይ በጣም በከፍተኛ ደረጃ ላይ ሄዳን ብዬ አስባለሁ። ይህንን ሁላችንም አምላኬ ብለን የያዘልንና እሱ ያቀደውን ፕሮግራም የሚያሳካልን ስለሆነ አሁንም ያኖርልን እስከ ቤተሰቦቹ እድሜና ጤና ይስጥልን። ለዚህ ዘመድ ሐውልት በመሆኑ ሞቅ ያለ ጭብጨባ እንድትሰጡልኝ እና እንድታከብሩልኝ እፈልጋለሁ። አመሰግናለሁ። እናመሰግናለን። ክብር ይስጥልን ወንድማችን። ሌላ ሰው ካለ የሚጨምር ካለ እንደምን አመሻችሁ። እኔ እንኳ ያው ምስጋና ነው ማመሰግነው። ምንድን ነው በገጥ የመጣችሁትን ሚስቶቻችሁ ብላችሁ ለሚስቶቻችሁ ክብር ስትሉ የመጣችሁ ወንድሞቻችን፣ አምስቶቻችን ባላችሁ ብላችሁ የመጣችሁ ደግሞ ሚስቶች ለዚህ ምሽባሃ ለታላቁ ምሽባሃ ለአጋዥ ወርቄና ለወይዘሮ ትሁን ወርቄ ምሽባሃን ስም ትልቅ ምስጋና ለማቅረብ ነው እና ክብር ሰጣችሁናል። ክብር ይስጥልን እላለሁ። እናንተ አድምቃችሁናል፣ አክብራችሁናል። እግዚአብሔር ልጆቻችሁ የልጅ ልጆቻችሁ ይክበሩልን እላለሁ እና እኔ ለምስጋና የተነሳው አመሰግናለሁ። ያው ያለውን ዘመድም እውነቴን ነው። እዚህ በኋላ ስናጠፋኛ ትንንሾች ትልልቆች የምታውቁት እየጎተታችሁ በቃ እኔ አንተ ነኝ እንደዚህ ነኝ እህቴ ነኝ ወንድም ነኝ እየተባባለን እንተሳሰብ እላለሁ። አመሰግናለሁ። እናመሰግናለሁ ወንድማችን። ሌላ ምናልባት ሳልናገር ቀር ይህን ፍረት ግን ይዘህ ደግሞ እዚያ ተደብቀ ነበር በዚያ ዋትሳፕ የምትናገር ማለት ነው። ባሉ እንግዲያ ያው ለመጨረሻ ጊዜ ሰው አንድ የምናገረው ነገር ስሙ። ቅርብ ቤተሰቦቻችን ይሞቱብናል። ነገር ግን የሞተን ሰው ማንም ሰው አልመለሰም። ሁላችንም አሁን ወደ ቤታችን የሚመልሰንን እግዚአብሔር እንዴት እንደሚመልሰን እሱ ነው የሚያውቅ እና እከሌ ሞተብን ብለን ማዘን የለብንም። ሞት የእግዚአብሔር ስለሆነ ሁላችንም ያለንን በሕይወት ዘመናችን መረዳዳት፣ መደጋገፍ፣ መተሳሰብ ነው የሚያስፈልግ እንጂ ከሞቱ በኋላ ምንም እናደርገው ነገር የለንም። አሁን የቀሩ ቤተሰቦቻችንም መምጣት እየፈለጉ ሀሜት ፈርተው ነው የቀሩ። ይህን በግልጽ ተናግረናል ባለፈው። ምንም አያደርግም። የሞተ ሰው ማንም ሰው የመለሰ የለም። ሁላችን ሞቶብናል። ስለዚህ ሞት ትናንትም የነበረ ዛሬም ያለ ነገም የሚኖር ስለሆነ ባለን ጊዜ እግዚአብሔርን እኛ የምናስቀይመው ነገር የለም። እግዚአብሔር ይመስገን ነው የምንል እና ያው እንግዲህ የመጨረሻ ደስታችን እንግዲህ ታክሊታ ነው ሀሳቡን ያቀርብና
መጨረሻ ላይ እንዘጋለን ማለት ነው። እሺ እናመሰግናለን አጎት ጋሽ አምላኬ። እኔም በዚህ አጋጣሚ የቤተሰቡ አባል ነኝ። ልጄ ፈንታሁን ከአቤ ጓዴ ቦጋለ ወሰን አዛላ ነው መመጣ። እንዲሁም ጻላሙ ሙሉቀን ጌቱ ከወርቅነሽ ቦጋለ ምንድነው በዚህ አጋጣሚ ያው ያለኝ ደስታ ለመግለጥ ነው። እንደዚህ ቤተሰቦችን በማየቴ በጣም ታምራላችሁ። ለዚህ ፕሮግራም ትልቅ ክብርና የቤተሰብ ጉጉት አድሮባችሁ ለመጣችሁ ታላቆች፣ ሽማግሌዎች፣ ወጣቶች በጣም ያክብርልን፣ ክበሩልን። በተለይ እኔ አንዳንዴ ከዋሳፖ ከ2012 ዓመተ ምህረት ጀምሬ አለሁ። እንዲሁም ብዙ ጊዜ ማሩን ትጠቅሳላችሁ። ማሩ ይህን ግሩፕ ሲከፍት መጀመሪያ አቤ ጓዴና ላቀ ጓዴ ብሎ ከፍቶ አየሁት። ከዛ ሲል ይሄ ብቻ በቂ አይደለም ብሎ ግሩፑን አባስቶ ይህ ሁሉ ቤተሰብ ሊያገናኝ ይችላል እና ምነው በጣም እናቶች እንደ አብነት ለመጥቀስ ቢቻል የሙሉቀን እህት ስሟ ጠፋኝ፣ ብቻ ትልልቅ ሴቶች እናቶች አላችሁና ጠዋት ማታ ደከመኝ ሳትሉ ምን ሳትሉ እንቆቅልሽ ስታጫውቱ፣ እንዲሁም በዚህ አጋጣሚ አቶ አንደበት በቃ እኔ አንዳንዴ ከስራው እንዴት ፈቀዱለት እስከ ማለት ድረስ እደርሳለሁ። እንቆቅልሽ ከሚጫወቱት ጋር አብሮ ሲጫወት እንዲህ በቃ ሁሉ ሲያስተባብር ለዚህ ቀን ኦልሞስት 12 ዓመት ማለት ነው ይሄ ፕሮግራም ይሄ ግሩፕ ከተከፈተ እና ለዚህ ቀን ስለደረስነን እግዚአብሔር ክብሩ ይስፋ። እኔም ደግሞ በአጋጣሚ በዚህ አጋጣሚ ዲጄ በመሆን ከቤተሰቦቼ ጋር እንዲህ ከመድረኩ ቆም ብዬ እያየሁ እናንተን መቀበልና ማዝናናት እንዴት ትልቅ ስጦታ ነው እና አሁን ይህ ብቻ አይደለም። እያንዳንዳችሁ ሁላችሁም በመነሳት ያላችሁን ስሜት ለመግለጥ ሙዚቃ እንጫወታለን። እስኪ ሁላችሁም ከተቀመጣችሁበት ወደዚህ ወደ መሀል ወደ መድረኩ በመምጣት አንድም ተቀምጦ እንዳላይ ወደ መድረኩ ሁላችሁ ወደ መሀል እስኪ
እያሰባሰቧቸው ነው። መልካም ጉዞ እየተመኘን ሃይፋዎች ቻው ቻው። ቅርብ የሆናችሁ መጫወት ትችላላችሁ።
የሚቀጥለው ዓመት ደግሞ በሰላም ያገናኘን። በሰላም ግቡ። መልካም ጉዞ ለውድ ቤተሰቦቻችን።